بسم الله الحمد لله وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد ይህ ያለንበት ወር የሂጅሪያ አቆጣጠር የሙሐረም የመጀመሪያው ወር ላይ ነው ያለነው። በዚህ ወር ላይ በ10ኛው ከሙሐረም 10ኛው ቀን ትልቅ ፈድል ያለበት ቀን ነው። ይህም የውሙ አሹራ ይባላል። አሹራ ቀን ማለት ነው። ይህን ቀን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ ባደረጉበት ጊዜ ይሁዶችን ይህን ቀን ሲጾሙ አገኙዋቸውና ጠየቋቸው። ያኔም ይሁዶች ምን ነበር ያሉት? ይህ ቀን ማለት ከሙሐረም 10ኛው የውሙ አሹራ ማለት አላህ Subhanahu Wa Ta'ala ሙሳን ዐለይሂ ሰላም ከህዝቦቹ ነፃ ያወጣበት ከፍርዓውን እንደዚሁም ደግሞ ከጠላቶች ነፃ ያወጣበት ቀን ስለሆነ ሽክራን ሊላህ እንጾመዋለን። ሙሳም ጾመውታል እኛም እንጾመዋለን አሏቸው። ያኔም ነብዩ ሰለላሁ ዐለይሂ ወሰለም نحن حق منكم بموسى አሉ። እንደዛማ ከሆነ እኮ ለሙሳ ቅርቡና ተገቢው እኛው ነንና እንጾመዋለን ብለው ሰሃቦችን እንዲጾሙ አዘዙ ማለት ነው። የአሹራ ጾም አመጣጥ ይህ ይመስላል ማለት ነው። ከዛም ነብዩ ሰለላሁ ዐለይሂ ወሰለም የአሹራ እንዲጾም አደረጉ። በመጀመሪያ ግዴታ ነበር፣ ከዛም በኋላ ወደ ሱናነት ተቀየረ። ነብዩ ሰለላሁ ዐለይሂ ወሰለም ይጾሙት ነበር፣ እንደዚሁም ደግሞ ሰሃቦቹ እንዲጾሙ አዘዋሉ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ይህን ቀን አይሁዶች ይጾሙት ስለነበረ እነሱን ለመኻለፍ ለመቃረን 9ኛውን ቀን እንደሚጾሙ ነብዩ ሰለላሁ ዐለይሂ ወሰለም አሰቡ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን አሉ? ቀጣዩን አመት መቆየቴን ባቅ ኖሮ 9ኛውንም ቀን ጨምሬ ጾም ነበርኩኝ አሉ። አያቸው አይደል? ለዚህ ነው ሰለላሁ ዐለይሂ ወሰለም ስለ አሹራ ጾም ሲጠየቁ ምን አሉ? صيام يوم عاشوراء احتسب على الله ان يكفر السنه الماضيه አሉ። የአሹራ ቀን መጾም ያለፈውን የአንድ አመት ወንጀል ያሰርዛል ብዬ ከአላህ Subhanahu Wa Ta'ala ተስፋ አደርጋለሁኝ አሉ። የአንድ አመት ወንጀል ጥቃቅን የአንድ አመት ወንጀል ማለት ቀላል አይደለም። እኛ በቀን ስንት አይነት ወንጀሎችን እንፈጽም እንችላለን? ምናቃቸው ማናቃቸውን። ግን የአመት ወንጀል መሰረት ማለት ቀላል ነገር አይደለም። አያችሁ አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ጾመውታል፣ እኛም እንጾማለን። የነብዩ ሰለላሁ ዐለይሂ ወሰለም ሱና ፈለግ ተከትለን ማለት ነው። እንዲጾም አዘዋሉ፣ እንደዚያውም ትእዛዛቸውን ለመፈጸም እንጾመዋለን። ሱና ነው ግን ጾሙ ግልጽ ነው አይደል? ለዚህ ነው ዑለማዎች ምን አሉ? የአሹራን 10ኛውን ቀን ብቻ ከመጾም ከ9ኛው ጋር አያይዞ ከሙሐረም 9 ከዛም 10 አሹራን መጾም ከምንም በላይ ተወደደ። ነብዩ ሰለላሁ ዐለይሂ ወሰለም ሊጾሙት የፈለጉት አይነት ስለነበረ ይላሉ። ወይም ደግሞ አሹራ ብቻውን 10ኛውን ቀን ብቻ መጾም ይሄም ችግር የለውም ይላሉ። ወይም ደግሞ 3 ቀን 9ኛውን 10ኛውንና 11ኛውን መጾም ይሄም ችግር የለውም ማለት ይናገራሉ ማለት ነው። ትልቁ ነገር ምንድነው? አሹራ 10ኛውን ቀን መጾም ከበስተፊቱ አንድ ቀን ጨምሮ ወይም ደግሞ ከበስተኋላ አንድ ቀን ጨምሮ መጾም ማለት ነው። ስለዚህ ይህ የአሹራ ጾም ያለው ፈድል ወይም ያለው ትሩፋት ነውና ከምንም በላይ ይህን ቀን በመጾም ወደ አላህ Subhanahu Wa Ta'ala እንቀርብ ይገባል። መጠንቀቅ ግን ያለብን ነገር አለ። የውሙ አሹራ የተደነገገው ጾም ብቻ ነው። ልብ እንበል። በዚህ ቀን ቀኑን ዒድ አድርጎ መያዝም ይሁን ያንን ቀን ልዩ ዒባዳ መስራትም ይሁን ወይም ደግሞ ከዒባዳዎች ልዩ ዒባዳ የሚሰሩበት ቀን አድርጎ መያዝ እንደ ሺዓዎች ግልጽ እንደሚያከብሩት ማለት ነው። ይሄ ምንድነው? ከቢድዓ መሰረት የሌለው ነብዩ ሰለላሁ ዐለይሂ ወሰለም ያላዘዙበት ተግባር ነው። ነብዩ ሰለላሁ ዐለይሂ ወሰለም በዛ ቀን ያዘዙት የተገበሩት ምንድነው? መጾም ብቻ ነው ማለት ነው። ግልጽ ነው አይደል? ይህን ከምንም በላይ የነብዩ ሰለላሁ ዐለይሂ ወሰለም ሱና መያዝና ማወቅ መከተል ስለሚገባን ማለት ነው። አለይኩም ቢሱነቲ ወሱነቱል ኸለፋኢ ራሺዲን ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala በአግባቡ ያንን ቀን ጾመው ከሚቀበላቸው አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።